የዕለት ተዕለት ቀላል የሚመስሉ ተግባራት ለአዛውንቶቻችን ከባድ ፈተና የሚሆኑት ለምን ይመስላችኋል? በእስራኤል ውስጥ ያሉ አዛውንቶቻችን በየዕለቱ ከቀላል ነገሮች ጋር ይፋለማሉ። መመገብ፣ ገላ መታጠብ፣ መልበስ እና የግል ንጽህናቸውን መጠበቅ ለነርሱ እነዚህ መሠረታዊ ተግባራት የማያቋርጥ እርዳታ የሚያስፈልጋቸው ውስብስብ ጉዳዮች ሆነው ይሰማቸዋል። ይህም ብዙውን ጊዜ የግል ሕይወታቸውንና ክብራቸውን ይጎዳል። ይህ ችግር ግን ከግል መቸገር የዘለለ ጥልቅ ኢኮኖሚያዊ እውነታ አለው። ብዙ አዛውንቶች በዝቅተኛ ገቢ የሚተዳደሩ ሲሆን፣ አንዳንዶቹ ደግሞ በአካል ጉዳት ጥቅማ ጥቅሞች ላይ ብቻ ጥገኛ ናቸው። በዚህም ምክንያት የሕይወታቸውን ጥራት በእጅጉ ሊያሻሽሉ የሚችሉ እንደ ሕክምና ሮቦቶች ያሉ ዘመናዊ መፍትሄዎች ለአብዛኞቹ ተደራሽ ነው። ይህ በጣም ያሳዝናል፣ ምክንያቱም የሕክምና ሮቦቶች የቅንጦት ሳይሆኑ የሕይወትን እውነታ የሚቀይሩ መፍትሄዎች ናቸው። የነርሲንግ ኢንዱስትሪ ውስጥ ያለውን የሥራ ጫና ማቅለል፣ የሰው ኃይል እጥረትን መቀነስና ከሁሉም በላይ ደግሞ ለአዛውንቶች ነፃነት፣ ደህንነት እና የዕለት ተዕለት ተግባራቸውን በራሳቸው የማስተዳደር ነፃነት ሊሰጡ ይችላሉ። ይህ ቴክኖሎጂ ለሰዎች በክብር የመኖር ችሎታቸውን መልሶ የሚሰጥ ነው። እያንዳንዱ ሰው የራሱ ምግብ እንዲበላ፣ ያለ እርዳታ ገላውን እንዲታጠብ ወይም ቀለል ያለ እንቅስቃሴዎችን በራሱ እንዲያከናውን መፍቀድ ምን ያህል ትልቅ ለውጥ እንደሚያመጣ አስቡት። የእኛን አስተሳሰብ የምንቀይርበት ጊዜ አሁን ነው። ዘመናዊ የሕክምና መፍትሄዎችን በተለይም የሕክምና ሮቦቶችን በጤና አገልግሎት ቅርጫት ውስጥ ማካተት ትክክለኛ ማኅበራዊ እርምጃ ብቻ ሳይሆን በጤና ሥርዓቱ እና በኅብረተሰቡ ውስጥ ያለ ብልህ ኢንቨስትመንት ነው። በዚህ መንገድ የሕይወትን ጥራት የሚያድግ ቴክኖሎጂ የጥቂቶች ብቻ ሳይሆን ለሚያስፈልገው ሁሉ ተደራሽ መሆኑን ማረጋገጥ እንችላለን። ነፃነት፣ ክብር እና የኑሮ ጥራት ልዩ መብት አይደሉም፤ እነሱ መሠረታዊ መብት ናቸው። ይህ ለፖሊሲ አውጪዎች እና ለቤተሰቦች ትልቅ ትርጉም አለው። ስለዚህ ጉዳይ የበለጠ ለማወቅ ይህን ቪዲዮ ይመልከቱ።